2 የስኳር በሽታን ለመከላከልና ሁለንተናዊ ጤናችን ለማሻሻል አይነተኛው መሳሪያችን ውጥረትን መከላከል እንዲሁም ደግሞ ማስተዳደር መቻል። ታዲያ ይህ ውጥረትና አይነት 2 የስኳር በሽታን ምን ያገናኘዋል የሚለውን በምናይበት ጊዜ በዋናነት አይነት 2 የስኳር በሽታና ውጥረት ወይም ደግሞ ስትረስ የምንለው ነገር በሁለት መሰረታዊ ነገሮች ይገናኛል። ታዲያ ዛሬ እስከ መጨረሻው ድረስ አብራችሁ ከቆያችሁ ይህንን ጫና በቀላሉ ልናስወግድባቸው የምንችላቸውን ሳይንሳዊ የሆኑ 5 ዋና ዋና መንገዶችን እነግራችኋለሁ። ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰቡ ነው። ስለ ውጥረት በደንብ ለመረዳት ይጠቅመን ዘንድ የሔዋንን ታሪክ እንይ። ሔዋን ዕድሜዋ 45 ዓመት ነው። የሙሉ ጊዜ ሰራተኛ፣ ከትዳር ህይወቷ የተፋታች ሴት ነች። ከዚህ ባለፈ ደግሞ የምታስተዳድራቸው ልጆች አሏት። ከዚያም በተጨማሪ ደግሞ አባቷ በህመም ላይ ስለሆነ የእሷን እርዳታ ይፈልጋል። በአጭሩ ሔዋን በሁሉም የህይወት ዘርፎች የተወጠረች ሴት ነች። ሔዋን አንድ ቀን ወደ ሐኪም ቤት ሄዳለች። የመረመራት ሐኪም ለአይነት 2 የስኳር በሽታ ተጋላጭነቷ ከፍተኛ እንደሆነ ይነግራታል። ስለዚህ አመጋገብሽን አስተካኪ፣ ስፖርት ስሪ፣ ክብደትሽን ቀንሺ ይላታል። ታዲያ ሔዋን ይህንን የሐኪሙን ምክር ለመተግበር በጣም ብዙ ተግዳሮቶች፣ ብዙ ጫናዎች ያሉባት ሴት ስለሆነች ሔዋን በሷ በተጨናነቀ ህይወት ላይ ራስን መንከባከብ፣ ጫናን መቀነስ ተጨማሪ ከባድ የቤት ስራ ሆኖባት ነበር። ታዲያ ይህ ውጥረትና አይነት 2 የስኳር በሽታን ምን ያገናኘዋል የሚለውን በምናይበት ጊዜ በዋናነት አይነት 2 የስኳር በሽታና ውጥረት ወይም ደግሞ ስትረስ የምንለው ነገር በሁለት መሰረታዊ ነገሮች ይገናኛል። አንደኛው ውጥረት በራሱ የሚፈጥራቸው በሰውነታችን ላይ የሚፈጥራቸው የኬሚካል ለውጦች ናቸው። በሰውነታችን ውስጥ የኮርቲሶል እና የአድሬናሊን መጠን እንዲጨምር ያደርጋሉ። እነዚህ የኮርቲሶል እና የአድሬናሊን ሆርሞኖች በደማችን ውስጥ መጨመራቸው ደግሞ በሰውነታችን ውስጥ የሚመረተው ኢንሱሊን በአግባቡ እንዳይሰራ ያደርጉታል። ይህም ደግሞ በደማችን ውስጥ ያለው የስኳር መጠን በከፍተኛ ሁኔታ እንዲጨምር ያደርገዋል። በሁለተኛ ደረጃ ደግሞ ይህ ውጥረት በሰውነታችን ላይ ለተራዘመ ጊዜ በሚኖርበት ጊዜ ለውጥረቱ የምንሰጠው ጤናማ ያልሆነ ምላሽ ነው። ለውጥረቱ የምንሰጠው ጤናማ ያልሆነ ምላሾች ለምሳሌ ሔዋን ከውጥረቷ ለመውጣት ያደረገችው ነገር ምንድን ነው? ወደ ቤት ሂዳ ብዙ ቸኮሌቶችን፣ አይስክሪሞችን ገዝታ ገባችና ጭንቀቷን ለማስወገድ እነዚያን አይስክሪሞችን መውሰድ ጀመረች። ሌሎቻችን ደግሞ ጭንቀት ሲፈጠርብን የመናደድ፣ የመበሳጨት፣ ትዕግስት የማጣት ስሜቶች ይፈጠሩብናል። እነዚህ ስሜቶች ደግሞ ወደ አላስፈላጊ ጤናማ ወዳልሆኑ ሱሶች፣ አልኮል ሊሆን ይችላል፣ ሲጋራ ሊሆን ይችላል። በእነዚህ ሁለት መሰረታዊ ምክንያቶች የተራዘመ ጫና በእኛ ጤና ላይ አሉታዊ ተጽዕኖን ያደርሳል። ለአይነት 2 የስኳር በሽታም በከፍተኛ ሁኔታ ያጋልጠናል። ታዲያ እነዚህን ጭንቀቶች ለማስወገድ መፍትሄው ምንድን ነው? በህይወታችን ውጥረት እንዳይሞላበት፣ ጤናችን እንዳይታወክ እነዚህን የተራዘሙ ውጥረቶችን እንዴት አድርገን ነው መከላከል የምንችለው፣ ማስወገድ የምንችለው? አንደኛው አይሆንም ኖ ማለትን መለማመድ ነው። ሔዋን ገበያ ላይ በሰዎች በተሰበሰቡበት ላይ በቤትም ላይ ጭምር ልጆቿ ዝም እንዲሉላት ስለምትፈልግ ብቻ የፈለጉትን ነገር የጠየቋትን ነገር ሁሉ እሺ ትላቸው ነበር። ይህ ደግሞ የበለጠ ውጥረትና የጫና ምንጭ ሆኖባት ነበር ለሔዋን። ነገር ግን በቀጣይ ጊዜ አይሆንም ማለትን ሔዋን ተለማመደች። ሔዋን አይሆንም ማለት ስትጀምር በራሷ የመተማመን አቅሟ እያደገ ሲሄድ የማትፈልጋቸውን ነገሮች ሁሉ አይሆንም፣ አልችልም ማለት ስትጀምር ውጥረቷ፣ ጫናዋ መቀነስ ችሏል። ታዲያ እኛም የማንፈልገውን ወይም ከአቅማችን በላይ የሆነን ነገር እምቢ ማለትን መማር አላስፈላጊ ጫናዎችን ገና ከጅማሬያቸው ለማቋረጥ ይረዳናል። በሁለተኛ ደረጃ ደግሞ ጭንቀትን
ለመቀነስና ለማስተዳደር ከሚረዱን ወሳኝ ነገሮች መካከል እርዳታን መጠየቅ ነው። ሁሉን ነገር ብቻችን ለመሸከም ብቻችን ለመስራት መሞከር በራሳችን ላይ ከፍተኛ ጫና እንዲፈጠርብን ያደርጋል። ለጓደኞቻችን፣ ለምንወዳቸው ቤተሰቦች፣ ምስጢራችን ለሚጠብቁ ሰዎች ጭንቀታችን፣ ሐሳባችን ማጋራት ውጥረታችን እንዲቀንስ መፍትሄ እንድናገኝ ስለሚረዳ ጭንቀትን ለመከላከልም ለማስወገድም ይረዳናል ማለት ነው። በሶስተኛ ደረጃ ደግሞ ጭንቀትን ለመቀነስና ለማስተዳደር ከሚጠቅሙን ወሳኝ ነገሮች መካከል በቂ እንቅልፍ መተኛትና የዕለት ተዕለት የተግባራት እቅድን ማውጣት ነው። በቀን ቢያንስ ከ7 ሰዓት እስከ 9 ሰዓት ያክል እንቅልፍ መተኛት ጭንቀትን ያስወግዳል፣ ሁለንተናዊ ጤናችን ያሻሽላል። ከዚያም በላይ ደግሞ በየቀኑ ከ7 ሰዓት እስከ 9 ሰዓት መተኛ ውጥረትን የሚቀንሱ ሆርሞኖችን ሰውነታችን እንዲያመነጭ ያደርጋል። ይህ እንግዲህ ውጥረትን ለመቀነስ ይረዳናል ማለት ነው። በየቀኑ የምንሰራቸውን ስራዎች አስቀድመን በዝርዝር ስናስቀምጥ አእምሯችን ነገሮችን በግልጽ ማየት ይጀምራል። ይህ መደናገጥን ይቀንስልናል። በአራተኛ ደረጃ ደግሞ ውጥረትን ለመከላከልና ውጥረትን ለማስተዳደር የሚጠቅሙን ዘዴዎች መካከል አካላችንና አእምሯችን ዘና ሊያደርጉ የሚችሉ ልምምዶችን መለማመድ፣ ባህሪ ማድረግ ነው። እነዚህ ልምምዶች የመጀመሪያው ቀን ሊከብዱን ወይም ደግሞ የመጀመሪያው ቀን ለውጣቸው በግልጽ ላይታየን ይችላል። ነገር ግን እየደጋገምናቸው ለረጅም ጊዜ ስንቀጥል መፍትሄ ሊሰጡን የሚችሉ ልምምዶች ናቸው። ውጥረት ሲሰማን ጡንቻችን ይኮማተራል፣ አእምሯችን ይጨናነቃል። ይህ እንዳይሆን እነዚህ ነገሮች ልናስወግድባቸው የምንችላቸው መንገዶች በጥልቀት መተንፈስ አንደኛው ነው። ለረጅም ሰዓት በአፍንጫችን አየር መሳብና ለተወሰነ ጊዜ ያዝ አድርጎ በአፋችን ማስወጣት፣ ይህንን ለተወሰኑ ደቂቃዎች መደጋገምን መለማመድ ጭንቅላታችን ረፍት እንዲሰማ የሚያስጨንቁን ነገሮችን ከማሰብ ወጠን ትንፋሻችን ላይ ትኩረት እንድናደርግ ይረዳናል። በሁለተኛ ደረጃ ደግሞ ጡንቻዎቻችን ማፍታታት፣ የፈለግነው ጡንቻ ላይ መጀመር እንችላለን። ጡንቻዎቻችን ያዝ ለቀቅ እያደረግን ጡንቻዎቻችን ዘና እንዲሉ ማድረግ እንችላለን። ይህም ከጭንቀታችን ካለንበት የጭንቀት የጫና ሁኔታ ወጠን ወደ ጤናማ ሁኔታ እንድንገባ ከሚያጨናንቀን ነገሮች ላይ ገለል ብለን ጊዜ እንድናገኝ ይረዳናል። በሶስተኛ ደረጃ ደግሞ በምናባችን ካለንበት የጭንቀት አካባቢ ወጠን ደስ የሚሉን የሚያዝናኑን ስዕሎችን በአእምሯችን ስለን፣ አካባቢዎችን ስለን፣ ድምፆችን በአእምሯችን አምጠን ከነዚያ ውስጥ መሆን መቻል አሁን ካለንበት ጭንቀት ሊያስወጣን ይችላል። ሌላው ደግሞ ሜዲቴሽን ማድረግ፣ ተመስጦ ላይ መሆን፣ ስለ ትላንት ስለ ነገ አብዝቶ ከመጨነቅ ወጠን አሁን በአይናችን ስለምናየው ጉዳይ፣ አሁን በጆሮአችን እየሰማነው ስላለን ጉዳይ፣ አሁን ስለሚሰማን የአየር ሁኔታ ምንም አይነት አስተያየት ሳትሰጥ፣ ምንም አይነት ግምገማ ሳናደርግ እሱን ብቻ በተመስጦ ማየት፣ ማዳመጥ፣ ስሜቱን መቀበል አሁን ካለንበት ጭንቀት ሊያስወጣን ይችላል። ሌላው በአምስተኛ ደረጃ ደግሞ ትንሽ እረፍት ወስዶ እንቅስቃሴ ማድረግ፣ እንደዚሁ ካለንበት የውጥረት አካባቢ ስንወጣ ውጥረቱ ይቀንስልናል፣ ጤናችንም ይሻሻልናል። ይህንን በምናደርግበት ጊዜ እንግዲህ ከዕለታዊ የውጥረት ሁኔታዎች ወጠን ለሰውነታችን ውጥረትን የሚቀንሱ ሆርሞኖች እንዲመነጩ ማድረግ እንችላለን። እነዚህን 5 ነገሮች በማድረግ እንግዲህ ውጥረትን መከላከል እንዲሁም ደግሞ ማስተዳደር እንችላለን ማለት ነው። አስቀድመን መከላከልና ውጥረትን ማስተዳደር ስንጀምር የስኳር በሽታ ብቻ አይደለም የምንከላከለው፣ ሁለንተናዊ ጤናችን ብቻ አይደለም የምናሻሽለው፣ አጠቃላይ ውሏችን፣ ውጤታማነታችን፣ ስኬታማነታችን ጭምር ነው የምናስተዳድረው። እናንተ ውጥረት ሲበዛባችሁ ውጥረቱን ለመቀነስ ዘና ለማለት ምን የማድረግ ልማድ አላችሁ? እንዲሁም ደግሞ ዛሬ ከነገርኳችሁ 5 ወሳኝ ውጥረትን ማስወገጃ ነጥቦች መካከል የትኛውን ተግባራዊ ለማድረግ ወሰናችሁ? ኮሜንት ላይ
አሳውቁኝ። ቀጣይ በጤናማ እንቅልፍና በስኳር በሽታ መካከል እንዲሁም በሁለንተናዊ ጤናችንና በጤናማ እንቅልፍ መካከል ያለውን ግንኙነትና ለጤናማ እንቅልፍ ወሳኝ የሆኑ ነጥቦችን እንነጋገራለን። ሳብስክራይብ አድርጉና ከዚያ ጋር እንገናኛለን።